ሰላም ሰላም፣ ወደና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለው። ኔታና እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ በጣም በሚያሳዝን ልብን በሚነካ ልብን በሚሰብር ቪዲዮ ነው የወጣሁት ማለት ነው። ማርያምን በጣም የሚያሳዝን በቃ የሰው ልጅ እስከመሆን ድረስ የሚያስጠላ በጣም አስደንጋጭ የሚያስፈራ እና እንደዛ ነገሮች የመጣበት ቪዲዮ እነዚህ በምስሉ ላይ የምታዩቸው ህጻናቶች ማለት ነው። አባታቸው ገደላቸው። ካናዳ የተወለዱ ናቸው። እናታቸውን እንግዲህ ሰውየው ካናዳ ነዋሪ ሲሆን እናታቸውን አግብቶ ወሰዳት ማለት ነው። ከፍሎ 50,000 ዶላር ከፍሎ ማለት ነው። 50,000 ዶላር ከፍሎ ወስዶ ያገባታል። አግብቶ እነዚህ ልጆች ይፈጥራሉ ማለት ነው። ከሱ ሳይሆን ከሌላ ነው የወለደቻቸው ማለት ነው። ሲኖሩ አብረው እየኖሩ ሴትዮዋ ልብስጥስ ናትና ስትልከሰከስ ከሌላ ነው ልጆች የወለደቻቸው ማለት ነው። ከዛ ሰውየው ይጠረጥራል። እየጠረጠረ ኑሮ የሆነ ጊዜ ልጆች ወደ ኤንኤን ያስመረምራል ማለት ነው። ካስመረመረ በኋላ ልጆቹ የእሷ ለመሆኑን ያረጋግጣል። ካረጋገጠ በኋላ እነዚህን የሚያምሩ ህጻናቶች ማርያምን፣ እነዚህን በጣም የሚያምሩ ህጻናቶች ላይን የሚያሳሱ ላይን የሚያጓጉ ህጻናቶች እሷንም መኪና ውስጥ ተገድላቸዋል ማለት ነው። ሐሙስ ዕለት ሴትዮዋንም ልጆቹ ሶስቱንም ገደላቸው። ያሳዝናል ማርያምን። ግን ለምን ሴትዮዋ ለምን እንደዚህ ታደርጋለች? በቃ ሌላ ሰው ከመረጠች እሱ ትታ ወደዛኛው ወደ መረጠች ሰው ትይስቦት ለምን በላዩ ላይ እንደዚህ ትጫወታለች? ይህ ሴቶች ምን ሆናችሁ? እንደነዚህ አይነት ሴቶች ቆሻሾች ማለት ነው። ቆሻሾች ናቸው ይህን የምታደርጉ ሴቶች። ግን ሴትዮዋን እንኳ ችግር የለም በላት። ሴትዮ ብትሞትም በስራዋ ነው። ልጆቹ ሲያሳዝኑ እነዚህ በጣም ነው የሚያሳዝኑት። በጣም ልብ ስፍራ በጣም እሷ በስራዋ ነው ብትገደል ብትሞት፣ ግን ልጆቹ ያለ ስራቸው ሲፈረድባቸው በጣም ያሳዝኑ። በጣም ነው የሚያሳዝነው። በጣም ነው እኔ እንጃ በቃ ብዙ ነገር አሳዝኖኛል። ብዙ ነገር አልፎ ብዙ ነገር አዝኛለሁ። ግን እንደ ዛሬ አዝኜ ልቤ ተሰብሮ ማያውቅ። ምክንያቱም እነዚህም በቁላዎች የ3 ዓመትና የ5 ዓመት ህጻናቶች ለምን ተፈረደባቸው? በእናታቸው ምክንያት። ሰውየውስ ምነው ወይ እነሱን ትቶ እና እሷ ነው ማለት ነው ኃጢአተኛይቱን ገላት። ልጆች እንድታዋቸው እንደው ትንሽ ቢያሳስቡት ምንም በማያስቡት ምንም በለው ሲሰሰውን በቁቅሎች ለምን ተፈረደባቸው? ሴትዮዋ 2 ጊዜ እንደሞተች ይገባት። ልጆቹ በጣም ያሳዝኑ። እናንተ ሴቶች ግን ለምን እንደዚህ የምታደርጉት? ለምን እንደዚህ ታደርጋላችሁ? ፈጣሪን ብትፈሩ። ሰው አየኛ ላይ ብላ ስትከሰከስ ኖሮች። ግን እውነት እኮ መቼም እኮ ተደብቃ አትቀርም። አንድ ቀን ማለት ነው፣ አንድ ቀን እንጋለጣለን። አንድ ቀን እውነት ይወጣል። ያ እውነት የወጣ ጊዜ ግን ህይወታችን ይሄው እንደዚህ ነው ማለት ነው። እና በሰው ላይ ኃጢአት መስራት፣ በሰው ላይ መጫወት፣ በሰው ላይ መቀለድ፣ ይሄ ዞሮ ለኛው ደባ ነው። ለኛው ማለት ነው ሞት ነው። ለኛው ሞት ነው የሚመጣ። ለኛው ህይወት መበላሸት ትልቁ ነው። ስለዚህ ብንጠነቀቅ አሪፍ ነው። እና ደግሞ እናንተ በተለይ የሚኖሩ ሴቶች ወንድን ልጅ በአውሮፓ ሀገራት ለብር ብለው ምንም እሱን ሳይፈልጉት እሱን ሳይወድ ለገንዘብ ብለው ማለት ነው ተጀናጅ ነው አግብተው ይሄዳሉ።
አግብተው ተሄዱ በኋላ ግን እሱን ሳይሆን የሚፈልጉት ገንዘቡንና እዛ አውሮፓ ሀገር መሄዳቸው ነው። ከዛ በኋላ ግን ውጤታቸው እንደዚህ ነው። ከዛ በኋላ እሱን አታልለው እሱን ማመን ብለው ከሌላ ጋር ሲከሰከሱ ይገኛሉ። ወደ ሌላ ወንድ ነው የሚሄዱት። ከዛ ዋጋ ከፍሎ ከወሰዳቸው ሰውዬ ጋር አብረው አይኖሩም። የአብዛኛው ህይወት የአውሮፓ ሀገር እንደዚህ ነው። አግብቶ የተወሰደ በኋላ ከሱ ጋር ቀጥል ለምን አይዶ ነው ለምን እንደማይቀጥል እና መጀመሪያውኑ አስብበት። ገንዘብ እኮ ነገር አላፍጠሽ ገንዘብ ያልቃል፣ ግን ዋጋ ትከፍያለሽ። ገንዘብ አላቂ ነው። መጀመሪያ ላይ ህይወትሽ ተወደድሽው ኦኬ፣ ወደድሽው አግብተሽው ይሰድሽ ሂጂ። ግን ሳትወጂው ለዛ አውሮፓ ሀገር ለመሄድ ብለሽ እሱን አታልለሽ እሱን አሞኝተሽ ተሄድሽ በኋላ ወደ ሌላው እንደምትሄጂ ማለት ነው። እናንተ ለልጆቻችሁ ሁሉ እዳ ናችሁ። ህይወት እንዲቀጥል የማታደርጉ ናችሁ። በቃ ለገንዘብ ብላችሁ አትሄዱ። የወደድሽውን በሀገርሽ አድርጊ ኖር። ለዛ ለገንዘብ ብለሽ አትንታት። ምክንያቱም እኛ ነገሞች ነን። ቀጣይ የሚባል የለም። ነገ ትምህርት ዛሬ ትምህርት የምታውቂ ነገር የለም። ማንንም አታሙኝ። በማንም ሰው ላይ አትቀልድ። እቺ ሴት በመቀለዷ ነው እነዚህን ቦቅቅላዎች ሊፈረድባቸው ያደረገችው። ከምር ሲያሳዝን በጣም ደግሞ ሲያምር ፈጣሪ ቤትሽን የሰማያዊ ሲኦል ያድርግ። ያው ሲኦል የታወቀ እውነት ልጆቹ ያላንድ ስራቸው እና ፕሊዝ አግብታችሁ የምትሄዱ ሴቶች ፕሊዝ ተጠንቀቁ። እናንተም ወንዶቹ ማለት ነው ቢያንስ ሴቷን ፈትሩ። ከምሬ ነው። እንደኔ ሴት ልጅ ነኝ እንደዚህ አድርገው አልልም። ኢትዮጵያ ሄዳችሁ አግብቼ ወደ ውጭ ወስዳለሁ የምትሉ መጀመሪያ ለአንተ ያላትን ፍቅር በደንብ ማረጋገጥ አለብን። በ10 በ5 አይነት መንገድ ማለት ነው። በደንብ ካረጋገጡ በኋላ ነው እሷን ለመውሰድ ጀምሩ ማለት ነው። ዝም ብላችሁ በዳፈና ወድሻለሁ ወጣዋለሁ ተባብላችሁ ትገቡና በኋላ ላይ ግን እና በጣም ያሳዝናል። በጣም ነው የሚሰማው። በጣም እኔ እንጃ እውነት እና ወዶች በጣም እያዘንኩ ነው። በጣም ነው እንጃ በጣም ነው የተሰማኝ። እና በቀጣይ ቪዲዮ እስከምንገናኝ መልካም ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ሳፖርት አድርጉኝ። በአዲስ ቪዲዮ እመጣለሁ። ቸር ሰንብቱልኝ። ወዳችኋለሁ። ባይ ባይ።